ሞርፎ የልጆች አገልግሎት። ሰላም ልጆች እንዴት ናችሁ? ሀና ነኝ ከግሬስ ቻናል። ደህና ናችሁ? እኔ በጣም ደህና ነኝ። ዛሬ ልጆችዬ ከእግዚአብሔር ቃል አንድ ስፍራ እነግራችኋለሁ። ስለምን መሰላችሁ? ኢየሱስ ክርስቶስ ቀኑን ሙሉ ብዙ ሰዎች እየተከተሉ በጣም አስተማራቸው ትምህርት ስለ እግዚአብሔር መንግስት። ሰዎች ጥያቄ ይጠይቁታል። በጣም ብዙ ትምህርት አስተማረ ቀኑን ሙሉ። ከዛ በጣም ደከሙ። እናንተ ቀኑን ሙሉ የሆነ ቦታ ሄዳችሁ ብዙ ስራ ሰርታችሁ ደግሟችሁ ያውቃል? ልክ እንደሱ ኢየሱስን በጣም ደከመውና በቃ ወደ ማዶ ወደዛ እንሂድ፣ ወደ ሌላ ስፍራ እንሂድ አላቸው። ከዛ ደቀ መዛሙርቶቹ እሺ። ከዛ ሁሌ ጊዜ የሚጠቀሙበት ጀልባ አለ። ከዛ ጀልባ ሁሉም ሰው ገቡ፣ ደቀ መዛሙርቶቹ ገቡ፣ ከዛ ኢየሱስ ገቡ። ከዛ ሰዎቹን በቃ ቻው ዛሬ ጨርሰናል ብለው ከዛ ጀልባ ውስጥ ገብተው መሄድ ጀመሩ። ኢየሱስ ቅድም እንደነገርኳችሁ ምን ብሎት ነበር? ደክሞት ነበር። ከዛ እንደገባ ትራስ አደረገና ኢየሱስ ትኝት አለ። ከዛ ደቀ መዛሙርቶቹ ደግሞ ልምድ አላቸው እኮ ትዝ ይላችኋል። እነ ጴጥሮስና ዮሐንስ አሳ ማጥመድ ስለሚለምዱ ስለሚያውቁ በጀልባ መሄድ ለነሱ አዲስ ነገር አይደለም። አሁን ንፋስም አዲስ ነገር አይደለም፣ ያውቃሉ። ከዛ ኢየሱስ ተኝቷል። እነሱ ደግሞ እንደለመዱት ቆሞ እያወሩ ይመስለኛል፣ እየተጫወቱ ይመስለኛል። ከዛ መንገድ ላይ ያሉ በጣም የሚያስፈራ አውሎ ንፋስ በዚህ ጋር በዛ ጋር ንፋሱ ውፍ እያለ ከሳችን ጀልባ አናወጣት። ኢየሱስ ሴት ነው። ኢየሱስ ምን ብሏል? ተኝቷል። ከዛ ደቀ መዛሙርቱ በሙሉ እንዴ ምን አውሎ ንፋሱ? ከዛ ጠበቁት። አይ ትንሽ ሊረጋጋ ይችላል ብለው ይመስለኛል ብዙ ሙከራ ያደረጉት ይመስለኛል። ግንስ እየባሰ መጣ። በጣም ጀልባዋን ወደዚህ ወደዚያ። ከዛስ ልጆች ውሃ ጀልባ ውስጥ መግባት ጀመረ። አስባችሁታል? በጣም ነው የሚያስፈራው። በመሸ ጊዜ ስለነበረ ደግሞ አስባችሁታል? ጨለማው አለ። ከዛ ደግሞ በጣም ብዙ ውሃ ጀልባ ውስጥ እየገባ ነው። ጀልባው ወደዚህ ወደዛ ይላል። በጣም የሚያስፈራ ሁኔታ ነበር። በዛ ሁሉ መሃል ግን ኢየሱስ ምን ብሏል? ተኝቷል። አስባችሁታል? ኢየሱስ እኮ ተኝቶ ጀልባው እንደዚህ እኮ ያደርገዋል፣ ግን አልተነሳም። ከዛ ግን ደቀ መዛሙርቶቹ የሚችሉትን ነገር አደረጉና አሁን በቃ ከአቅማችን በላይ ነው፣ ምንም ማድረግ አንችልም፣ ስለዚህ ኢየሱስን መቀስቀስ አለብን ብለው ወደ ኢየሱስ መጡ። መምህር ሆይ ኢየሱስ ተነስ። ከዛ እንደ ልክ አሁን ለምሳሌ እኛ አንድ ቦታ ሄደን ስንፈራ ስንጠራ ምንድነው እንደሱ እኮ አይደለም ኢየሱስ ያለው፣ ምንም አልመሰለው። ከዛ ተነሳ። እንዴ ኢየሱስ ስንጠፋ አይቀድም፣ ልንጠፋ እኮ ነው። የሆኑ ንፋሱ አይሰማህም እንዴ ስትተኛ ጀልባው እንደዚህ ሲያደርግ? እሱ ግን ምንም ተነሳና ምን ሆናችሁ ነው እንዴ? የሆኑ ንፋሱ አየኸው እየገባ ነው። በጣም መጨነቃቸውን አሳዩት። ኢየሱስ ምን እንዳለ ታውቃላችሁ? ወደ ባህሩ አመጣና ቅርብ አለና ዝም በል ጸጥ በል። አውሎ ንፋሱ ውሃው ጀልባውን እንደዚህ የሚያረጋት ነገር በሙሉ ጸጥ አለ። አይገርማችሁ ልጆች? እንዴ ኢየሱስ ሰው ብቻ አልነበረም እንደሚሰማው? አይደለም። ኢየሱስን ንፋስን፣ ተራሮችን ሁሉም ይሰሙታል። ለምን መሰላችሁ? እሱ የእግዚአብሔር ልጅ ነው። እንዴ ደመናን የፈጠረ፣ ውሃን የፈጠረ፣ ንፋስን የፈጠረ፣ ዓለምን ሙሉ የፈጠረው ማን ነው? እሱ ራሱ ነው። ስለዚህ የኢየሱስን ድምፅ ሰምቶ የማይታዘዝ ማንም የለም። ከዛ ደቀ መዛሙርቶቹ እንዴ ይሄ ኢየሱስ እኮ አይነ ስውሮቹን ሲፈውስ አይተናል፣ እንደገና እግራቸውን የሌላቸው ወይ ደግሞ ሽባ የነበሩትን ሰዎች ሲፈውስ አይተናል። ይሄ ግን በጣም የተለየ ነገር ነው። እንዴት ንፋስና ውሃ የእሱን ድምፅ ሰምተው ይታዘዛሉ? በጣም ነው የደነቃቸው። ኢየሱስ ግን አንድ ነገር አላቸው። እናንተ እምነታችሁ የት አለ? እኔ ከእናንተ ጋር አይደለም እንዴ? እንዴት ትፈራላችሁ አላቸው። እነሱ ግን በቃ የለመዱት አውሎ ንፋስና ውሃ ሲመጣ መፍራት ስለነበረ ኢየሱስ ከነሱ ጋር እንኳን ሆኖ መፍራታቸውን አላቆሙ። በጣም ነበር የደነገጡት። ከዛ በኋላ ግን ኢየሱስ ያንን ማዕበል ያንን ውሃ ጸጥ ካስባለው በኋላ ግን ደቀ መዛሙርቶቹ እንዴ ይሄ
ውሃ ነፋስ የሚታዘዝለት ይሄ ማን ነው? እሱ ማን ነው? የእግዚአብሔር ልጅ የሆነው ኢየሱስ። ልጆችዬ ፈርታችሁ ታውቃላችሁ? አዎ። ለምሳሌ ብዙዎቻችን የምንፈራው ምንድን ነው? ጨለማ አይደል? ጨለማ ልንፈራለን አንዳንዶቻችን ደግሞ ፈተና ሲደርስ እንፈራለን። አንዳንድ ሁኔታዎች አሉ የሚያስፈሩ። ልጆችዬ እነሱ ማለት ልክ ደቀ መዛሙርቱ እንደገጠማቸው አውሎ ንፋስ ናቸው። ኢየሱስ ግን ከማን ጋር ነው? ከኛ ጋር ነው አይደል? ስለዚህ ልንፈራ አይገባም። ኢየሱስ መጥቶ ዝም በል ጸጥ በል ሲለው ያ ንፋስ፣ ትልቁ ንፋስ፣ ያ ውሃ የሚያናውጥ የነበረ ነገር ጸጥ እንዳለ በህይወታችን ውስጥ ለሚያጋጥመን ለምንፈራቸው ለየትኛውም ነገሮች ኢየሱስ ከኛ ጋር ስላለ ያንን አቅም ያንን ኃይል ምን ያደርገዋል? ጸጥ በል ይለዋል። ልጆችዬ አሁን ዓለማችን ላይ ምድራችን ላይ በጣም ብዙ ትልልቅ ነገሮች እየሆኑ አይደል? በጣም ብዙ ችግሮች እንሰማለን። በጣም ብዙ ጉዳቶች፣ ሰዎች ሰላም የላቸውም። ብዙ ነገር እንሰማለን በዜና። አባባና ማማ ዜና ሲሰሙ፣ ትምህርት ቤት ስንሄድ፣ መንገድ ላይ ስንሄድ በጣም ብዙ ችግሮች እናያለን። ለሱ ሁሉ መፍትሄ ማን ነው? ኢየሱስ። ከኢየሱስ ሌላ ለማናችንም ቢሆን መልስ የሌለው የለም። ኢየሱስ ብቻ መልስ ነው። ሰላም የሚሆን ኢየሱስ ነው። እሺ ልጆችዬ በየትኛውም ሁኔታው ስትሆኑ ፍርሃት ሲሰማችሁ፣ መደንገጥ ሲሰማችሁ ምን በሉት? ኢየሱስ ያንን አውሎ ነፋስ ጸጥ ያስባልከው አሁን ደግሞ ከኔ ጋር ነህ። ስለዚህ አሁን የምፈራውን ነገር በሙሉ ጸጥ አስብልልኝ ብለን በእምነት መናገር አለብን። ደግሞ ልጆችዬ ሌላው ደግሞ ኢየሱስ ክርስቶስን ላላገኙ ሰዎች ይሄ አውሎ ነፋስ፣ ይሄ ችግር፣ ሰላም ማጣት በጣም ያስቸግራቸዋል። ስለዚህ ለዚህ ሁሉ ችግር፣ ለዚህ ሁሉ ሰላም ማጣት መፍትሄው ኢየሱስ ስለሆነ ይሄንን ኢየሱስ ልንነግራቸው ይገባል። ኢየሱስ ምንድን ነው? ሰላም ነው። ደግሞ ለሁሉ ነገር መልስና አቅም ያለው ማጋ ነው? ኢየሱስ ጋር ነው። ስለዚህ ልጆች ለጓደኞቻችሁ፣ ለምታውቋቸው፣ ለማታውቋቸው ሰዎች ይሄ ኢየሱስ ምንድን ነው? ሰላም ነው ብላችሁ ልትናገሩ ይገባል። እሺ ልጆች እንጸልይ። እሺ ጌታ ኢየሱስ በጣም አድርገን እንወድሃለን። ደግሞ ዛሬ አስተማርከን፣ ስለ ቃልህ እናመሰግናለን። ደቀ መዛሙርቶቹ ካንተ ጋር ሆኖ ያ ትልቅ ማዕበል ሲመጣ ፈርተው ነበር። አንተ ግን ከነሱ ጋር ስለነበር ተነስተህ ያንን ትልቁን ንፋስና ማዕበል ዝም በል ጸጥ በል ብለኸዋል። አንተ በጣም ትልቅ አምላክ ነህ። ሁሉ ይሰማሃል፣ ይታዘዝልሃል። እናመሰግናለን ጌታ ኢየሱስ። እኛም ደግሞ በህይወታችን አንዳንድ ጊዜ እንፈራለን፣ እንደነግጣለን። ጌታ ሆይ አንተ ደግሞ ከኛ ጋር እንዳለ እንዲሰማን እንድናምን ደግሞ አንተ በህይወታችን የሚመጡት የትኛውም ነገሮች ጸጥ እንድታስብልን እንለምንሃለን። አንተ የዓለማችን የምድራችን ለሁሉም ነገር ሰላምና መልስ ነህ። እናመሰግናለን። ደግሞ አንተ ለሌሎች እንድንናገር አቅም እንድትሰጠን እንለምንሃለን። በጣም አድርገን እንወድሃለን። በኢየሱስ ስም አሜን። ምንድን የቀረን? የቃል ጥናት ጥቅስ። ጎበዝ ልጆች የዛሬው የቃል ጥናት ጥቅስ የሚገኘው ዮሐንስ ወንጌል ምዕራፍ 14 ቁጥር 7 ነው። እዚህ ስክሪን ላይ ትመለከታላችሁ። አብረን እንበል። 14:27 ዮሐንስ 14:27 ምን ይላል? ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ፣ አይፍራ። ምን አይበል? አይፍራ። ደግመን እናንብበው። ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ፣ አይፍራ። ዮሐንስ 14:27 ልጆች ኢየሱስ ምንድን ነው? ሰላም ነው። በጣም ነው የምወዳችሁ። ይህንን የቃል ጥናት ጥቅስ በቃላችሁ በሉ፣ ሸምድዱ፣ እንዳትረሱት። እሺ በጣም ነው የምወዳችሁ። የሚቀጥለው ሳምንት ደግሞ ሌላ የእግዚአብሔር ቃል እንማራለን። እስከዛው ድረስ ደህና ሁኑ። ሞርፎ የልጆች አገልግሎት